በቡራዩና በተለያዩ ቦታዎች በደረሱ ጥቃቶች የዜጎች ሕይወት አልፏል። ከቦታው የተፈናቀሉ ዜጎችም በተለያዩ ትምህርት ቤቶች ተጠልለው ይገኛሉ። ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንንም በቡራዩ ጥቃት ደርሶባቸው የተፈናቀሉ ዜጎችን ጎብኝተዋል። ከነሱ ጋር ውይይት አድርጓል። አቶ ደመቀ ድርጊቱን ከኢትዮጵያዊነት እሴት ያፈነገጠ አሳዛኝ ድርጊት ነው ብለውታል። በቡራዩና በተለያዩ ቦታዎች ላይ ጥቃት ያደረሱና ከጉዳዩ ጋር ተያያዥነት ያላቸው ግለሰቦችንም በሕግ ተጠያቂ እንዲሆኑ መንግስት በቁርጠኝነት ይሰራል ሲሉም ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ተናግረዋል። የተፈናቀሉ ዜጎችን በአፋጣኝና በዘላቂነት እንዲቋቋሙ ይደረጋል ያሉ ሲሆን እስካሁን በጥቃቱ ላይ ተሳትፈዋል የተባሉ ሰዎችም በቁጥጥር ስር እየዋሉ እንደሆነም ተናግረዋል። ይህን ያህል ሕይወት እንዲጠፋ መፈናቀልና ንብረት እንዲወድም በወንጀል የተጠረጠሩ አካላት በሕግ ጥላ ስር ገብተው የማጣራቱን ስራ እየተሰራ ነው። ህብረተሰቡ ተጨማሪ መረጃዎችን በመስጠት ሕግና ስርዓት እንዲረጋገጥ አስፈላጊውን ሚና እንዲጫወት አሁንም ተሳትፈው በእጅጉ ወሳኝ ነው። ከነዚህ ወንጀል ፈጻሚዎች ባሻገርም ድርጊቱን መከላከል እየተገባቸው ኃላፊነታቸውን ያልተወጡ ግለሰቦች መንግስት አጣርቶ እርምጃ ይወስዳልን ብለዋል ምክትል ጠቅላይ ሚኒስትሩ። የመንግስትና በየደረጃ ያሉ አካላት ኃላፊነት የህብረተሰብን ደህንነት ማስጠበቅ፣ ህብረተሰብን በሰላም ዙሪያ አሰልፎ መንቀሳቀስ ሊሆን ይገባል። በወቅቱ የሚጠበቅባቸውን ድርሻ ያልተወጡ እና ወደዚህ ጥፋት ሲገባና በወቅቱም አደጋውን ለመቀነስ እየተቻለ የሚጠበቅባቸውና የሚፈለግባቸውን ኃላፊነት አሟልተው ያልተወጡ አካላት አስፈላጊው መጣራት እየተደረገ ተጠያቂነትም እንዲረጋገጥ እንቅስቃሴ እየተደረገ ነው። በአዲስ አበባ በተለያዩ ቦታዎች ሰልፎች ተደርገው አብዛኛዎቹ ሰላማዊ በሆነ መልኩ ቢያበቁም አንዳንድ ቦታዎች ላይ ግን ህገወጥ ድርጊቶች ታይተዋል ያሉት አቶ ደመቀ መኮንን ህዝቡ በሰከነ መንገድ ጥያቄውን በህጋዊ መልክ ሊያቀርብ ይገባዋልም ብሏል። በዛሬው ዕለት አዲስ አበባ ከተማ ላይ የተካሄደው ሰልፍ በምንገነባው ስርዓትና አሁን በያዝነው የለውጥ እንቅስቃሴ የበለጠ በመደማመጥና በጋራ ሆኖ ወደ መፍትሄው ለማምራት እየተቻለ በዛ ደረጃ ጥፋትን ወደ ጥፋት የሚያመሩ እንቅስቃሴዎች፣ ምልክቶች እና በተግባርም በስፋት ታይቷል። በዚህም በጸጥታ ኃይሉና በሰልፈኞቹ መካከል በተፈጠረ ሁኔታ የህይወት መጥፋት ችግርም አጋጥሟል። ይሄ ምንድነው? ሄዶ ጥፋትን በጥፋት ላይ ጥፋት የማቀጣጠልና ወደ ባሰ ችግር ውስጥ የመግባት አካሄድ ስለሆነ በምንም መልኩ ሁላችንም የማፍትሄ አካል ሆነን ሁላችንም አሸንፈን ለመውጣት በያዝነው የለውጥ እንቅስቃሴ የተስፋ ጉዞ ውስጥ አዎንታዊ የሆነ ሚና ልንጫወት ባስተውሎት ልንመለከተው ተረባርበን ሕግና ስርዓት እንዲከበር የበኩላችንን ድርሻ ለመወጣት ነው ልንረባረብ የሚገባው። ከዛ በላይ ትላንት የረገምነውን ጥፋት ዛሬ እንዲቀጥል እያደረግን ነገ የባሰ ሁኔታ እንዲኖር በማድረግ አገራችንን ወደ ጥፋት የተያዘውን የተስፋ ጉዞ ወደ አደገኛ አቅጣጫ የሚያስቀይር ስለሆነ ለዚህ ሁሉም በባለቤትነት ሊንቀሳቀስበት እና ኃላፊነቱን ሊወጣ ይገባል። ምክትል ጠቅላይ ሚኒስትሩ እንደዚህ አይነት ሁኔታዎችን ለመጠቀም የሚሞክሩ የተለያየ አጀንዳ ያላቸው ቡድኖች ከተግባራቸው ሊጠነቀቁ ይገባልም ብለዋል። ህዝብና መንግስትም በጋራ ሆነው የህግ የማስከበር ስራቸውን አጠናክረው መቀጠል እንዳለባቸውም አሳውቀዋል። መንግስት ይህን ጉዳይ የማይችልና ሊፈታውም እንደማይችል አድርጎ በማሳየት ህብረተሰቡ በስጋትና በሆደ ባሻነት እንዲወድቅ ለማድረግ የሚደረጉ ሙከራዎችም አሉ። ይሄ በመሰረቱ እጅግ ስህተትና የተሳሳተ አቅጣጫ ነው። መንግስት አቅም አለው። ህግና ስርዓትን ለማስከበር የሚያስችል ስርዓትና ቁመናም አለው። በለውጥ መንፈስ ውስጥ ሆነን አገራችንን እንገንባ። የአገር ግንባታ ለአንድ ድርጅትና ለአንድ አካል የተሰጠ አይደለም። ሁሉም የበኩሉን ድርሻና የበኩሉን ኃላፊነት ሊወጣበት የሚገባው ስለሆነ ይህን እንቅስቃሴ አስፍተን በምንጓዝበት ሂደት ውስጥ በጥፋት መንገድ ማሰብ እና የተለዩ ፍላጎቶችና አጀንዳዎችን በዚህ ሰበብ ለመጠቀም መሞከር ተቀባይነት የሌለው ነው። ይሄ መታረም ሊስተካከል የሚገባው ነው።